የሰው ልጅ በተፈጥሮ ያልታወቁና ሚስጥራዊ የሆኑ ቦታዎችን ለማሰስ የተደበቁ ሚስጥሮችን ለመፍታትና የተፈጥሮን ድንቆችን ለማየት የማያልቅ ጉጉት አለው። ነገር ግን አንዳንድ ጊዜ ይህ የማወቅ ፍላጎት በአንድ ትንሽ ስህተት ምክንያት ወደ ሕይወትን የሚቀይር አሰቃቂ አደጋ ሊያመራ ይችላል። ዛሬ የምናየው ታሪክ በ2009 በአሜሪካ ዩታ ግዛት በሚገኘው ነቲ ፑቲ ዋሻ ውስጥ በ26 ዓመቱ ወጣት የሕክምና ተመራማሪ ጆን ኤድዋርድ ጆንስ ላይ የደረሰውን እጅግ አሰቃቂ አደጋ ይዳስሳል። ይህ ክስተት ሰው በጠባብና በጨለማ ቦታ ውስጥ ተጣብቆ የመቅረት ፍርሃትን፣ ከፍተኛ የስነ ልቦና ጫናንና የሰው አካል የሚደርስበትን አስከፊ ጫና በግልጽ የሚያሳይ እውነተኛ ታሪክ ነው። ጆን ኤድዋርድ ጆንስ የ26 ዓመት ወጣት የሕክምና ተማሪ፣ አፍቃሪ ባልና የአንዲት ትንሽ ልጅ አባት ነው። ባለቤቱ ደግሞ ሁለተኛ ልጃቸውን እየጠበቀች ነበር። ጆን ከልጅነቱ ጀምሮ ከአባቱና ከወንድሞቹ ጋር ዋሻዎችን የማሰስ ልምድ ነበረው። ለእርሱ ዋሻ መግባት አዲስ ነገር አልነበረም። ከሚወዳቸው መዝናኛዎች አንዱ ነበር። በ2009 የታንክስጊቪንግ በዓል ወቅት ከቤተሰቡ ጋር ለመገናኘት ወደ ዩታ በመምጣት ከወንድሙ ጆሽና ከጓደኞቹ ጋር የነቲ ፑቲ ዋሻን ለመጎብኘት ወሰነ። ይህ ጉዞ ግን ከህይወቱ የመጨረሻው ጉዞ እንደሚሆን ማንም አላሰበም። ህዳር 24 ቀን በ2009 ዓ.ም ጆን እና ጓደኞቹ ወደ ነቲ ፑቲ ዋሻ ገቡ። ይህ ዋሻ በብዙ ሰዎች የሚጎበኝ ቢሆንም በውስጡ እጅግ ጠባብ፣ ውስብስብና አደገኛ መተላለፊያዎች ነበሩት። ከተወሰነ ጉዞ በኋላ ጆን በርዝ ካናል በመባል የሚታወቀውን ጠባብ መተላለፊያ ለመፈለግ ጀመረ። ነገር ግን በጨለማውና በዋሻው ውስብስብ አወቃቀር ምክንያት ትክክለኛውን መንገድ ሳይሆን ካርታ በሌለው እጅግ ጠባብ ስንጥቅ ውስጥ ገባ። መንገዱ ከፊት ለፊት ይሰፋል ብሎ በማሰብ እየተሳበ ወደፊት ቀጠለ። ያ ግን የህይወቱ ትልቅ ስህተት ሆነ። ጆን ወደፊት በሄደ ቁጥር መንገዱ ይበልጥ እየጠበበ ሄደ። ወደ ኋላ ለመመለስ ሲሞክር ግን አልቻለም። የገባበት ስንጥቅ 45 ሴንቲሜትር በ25 ሴንቲሜትር ብቻ ነበር። ራሱ ወደ ታች ተደፍቶ እግሮቹ ወደ ላይ ሆነው ተጣበቁ። እጆቹም ከሰውነቱ በታች ተጠምጥመው ስለነበር አንድ እንኳን እንቅስቃሴ ማድረግ አልቻለም። በዚያ ቅጽበት ጆን ሙሉ በሙሉ በድንጋይ መካከል ተጠመደ። መተንፈስ እንኳን እየከበደው መጣ። ሳንባው ለመስፋት በሞከረ ቁጥር ከድንጋዩ ጋር ይጋጭ ነበር። ከዚያ በኋላ በራሱ ጥረት ከዚያ መውጣት ፈጽሞ አልተቻለም። ወንድሙ ጆሽ አደጋውን እንደተረዳ ወዲያውኑ ወደ ውጭ በመሄድ የእርዳታ ጥሪ አቀረበ። በጥቂት ጊዜ ውስጥ ከ130 በላይ አድኚዎች፣ የሕክምና ባለሙያዎች እና የእንስሳት አደጋ ሰራተኞች ቦታው ላይ ደረሱ። ነገር ግን የማዳን ስራው እጅግ ከባድ ነበር። ዋሻው በጣም ጠባብ ስለነበር በአንድ ጊዜ አንድ አድኝ ብቻ ነው ወደ ጆን መድረስ የሚችለው። ከዚህም በላይ ጆን ለረጅም ሰዓት ቁልቁል ተደፍቶ መቆየቱ በልቡና በደም ዝውውሩ ላይ ከባድ ጫና እያሳደረ ነበር። አድኚዎቹ በድንጋዩ ላይ ገመድና ፑሊ በመትከል ቀስ በቀስ ወደ ኋላ መጎተት ጀመሩ። ከብዙ ሰዓታት ትግል በኋላ ግን ትንሽ ወደ ላይ ማንቀሳቀስ ተቻለ። በዚያ ጊዜ ጆን ከአድኚዎቹ ጋር ተነጋገረ። ውሃ ጠጣ። ከባለቤቱም ጋር በሬዲዮ ተነጋገረ። ሁሉም ሰው ተስፋ አደረገ። ጆን እንደሚተርፍ ይመስል ነበር። ነገር ግን በድንገት የተገጠመው የማዳኛ መሳሪያ ተሰበረ። ገመዱም ተበጠሰ። ጆን ደግሞ በአንድ ቅጽበት ወደ ነበረበት ቦታ ከዚያም የበለጠ ጠባብ ስንጥቅ ውስጥ ተንሸራቶ ወደቀ። ይህ የመጨረሻው ተስፋ የተቆረጠበት አፍታ ነበር። ጆን ለ28 ሰዓታት ያህል በጨለማ፣ በህመም፣ በጭንቀትና በመተንፈስ ችግር ውስጥ ታገለ። በመጨረሻም ቁልቁል ተደፍቶ ለረጅም ሰዓት መቆየቱ ወደ ጭንቅላቱና ወደ ሳምባው ደም በመፍሰሱም ብቻ በሰውነቱ ላይ የደረሰበት ጫና ልቡም መቋቋም ስላልቻለ በ2009 ህዳር 25 ምሽት የሕክምና ባለሙያዎች የጆን ኤድዋርድ ጆንስ ህይወት ማለፉን በይፋ አረጋገጡ። የጆን ኤድዋርድ ጆንስ ታሪክ በዓለም ላይ ከተፈጸሙት እጅግ አሳዛኝ የዋሻ አደጋዎች አንዱ ሆኖ ይታወሳል። ከአደጋው በኋላ አስከሬኑን ለማውጣት በመሞከር የሌሎችን አድኚዎች ህይወት ለአደጋ ስለሚያጋልጥ ቤተሰቡና ባለስልጣናት በዚያው እንዲቀር ወሰኑ። ከዚያም የነቲ ፑቲ ዋሻ በኮንክሪት ተዘጋ።
ያ ጨለማ ዋሻም የጆን ዘላለማዊ መቃብር ሆነ። ይህ ታሪክ የተፈጥሮን ኃይል፣ የሰውን ድክመትና አንድ ትንሽ ውሳኔ ሕይወትን ሙሉ በሙሉ እንዴት ሊቀየር እንደሚችል የሚያስታውስ ዘላቂ ትምህርት ነው። እስከ ዛሬ ድረስ ጆን ኤድዋርድ ጆንስ በዚያው ጨለማ ዋሻ ውስጥ ተቀርቅሮ እንዳለ ይታመናል። ታሪኩም በዓለም ዙሪያ ለሚሊዮኖች ሰዎች የማይረሳ ማስጠንቀቂያ ሆኖ አልፏል።